ሃጫሉ በሃጫሉ ያለቀሰን እኛም የኦሮሞን አንኖርም እናንተም በአዶኒያስ ታለቅሳላችሁ አልሽ። ያው እንግዲህ ሆቤል ነው እንጂ ተናገርኩት እናንተ ስለገደላችሁ እንገልባችኋለን አይደለም ያልኩት። የጆን ዳንኤል ልጅ በወራት ውስጥ ያለ ነው ኦቲዝም ነው ባይነሽ አላየሽም። በቃ አንቺ አረጊት ነሽ አርጂተሻል። እሺቱ በህገ ወጥ የሰዎች ዝውውር ላይ ጭራሽ ከስራው ይተዋል ስንል ጭራሽ በውድ የሚከፈሉ የማስታወቂያ ባለሙያዎች እየተቀጠረ እኔ ጋር የኤአይ ስልጠና ካልሰለጠናችሁ ወደ ውጭ ሀገር ለመሄድ አቅሙ የላችሁም። ክርስትናውን ላንተ በቃ ስትመጣ ግድ ይላል። ሰምታችኋል? ድገሚያት ችግር የለውም። ክርስትናው ሴት ከሆነችም ለሚስት ወንድ ከሆነም ላንተ በቃ። ኤልሻዳይ ልትለፈጥጣት አሉ ጎንደር ላይ። ጉድ እኮ ነው፣ የማይሰማ ነገር እኮ የለም። ኤልሻዳይን ወዳታለች አሉ። የጃኒ መንፈስ ኤልሻዳይን ወዷል አሉ። የፕሮግራም አስተዋዋቂ ዳናይት መክበብ እና 4 የሥራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ነው ፕሮፌሰር ነው የሚያሞግዘው? የትኛው አርቲስት ነው አዶናይን የሚያሞግዘው? እቺ ደግሞ አንድ ደግሞ ጅል አለች። ከዛ የሚያሳዝነው ግን ይሄን የመሰለ ወርቅ ልጃችን መኖሪያ ቤት አቤት ዞራ ትግሬ እንዳትሆኝ አጋዚ በጣም ትግሬ ይመቸኝ። እኔ አጋዚ ነው የሚመቸኝ። ትግሬ ኤልሻዳይ ልትለፈጥጣት አሉ ጎንደር ላይ። ጉድ እኮ ነው፣ የማይሰማ ነገር እኮ የለም። ኤልሻዳይን ወዳታለች አሉ። የጃኒ መንፈስ ኤልሻዳይን ወዷል አሉ። ጎንደር ላይ ሰክራሉ። ኤልሻዳይን ሽንት እንደዚህ እንትን ግርግዳ አስደግፋ ልትለመጥጣት። ኤልሻዳይ እስካሁን አልባነነችም አሉ። አልባነነችም፣ የምትወዳት መስሏት እንትን ጠጥታ ጎርደን ሌብል ነው ምናምን። ጎርደኑ ነው ጉዴ ሰራት እኮ ምን ይባላል አሁን አጣላቸው እንዴ ድብድቡ ምኑ ምናምን። እኔ እኮ አንድ ቀን አብሮ ሲጨፍሩ ቪዲዮ አለ የሆነ ሐረር ምናምን ኤልሹ ሄዳ አብራት ማለት ነው እየጨፈሩ የሷን ጡት ታያለች። ኤልሹ እንደዚህ የሆነ እንትን አርጋ እንዲየጨፈሩ ነው አብሮ። ከዛ እቺኛው የሷን ጡት እያየች ማለት ነው ተሻፍዳለች ምናምን ትላለች። እንዴ እቺ ልጅ ምን ሆና ነው? ምን እኔ አላውቅም፣ አልሰማውማ ያኔ። ምን ትልቅ ሰው እንዲህ ሲጃጃል በጣም ነው የሚያስጠላው። እንዴት ነው የሚያረጋት ግን? በስመ አብ በቃ መቁላላት ዶና ይንጭሽ አገለባብጦ ይንጭሽ። ኖርማሊ ያሉ እቃው ሙቀቱን ገና ሲደርስ አሉ ለፈስፈስፈስፈስፈስፈስ ብሎ ይወርቃል አሉ። ለጃኒ ንገሯት እናትሽ ባህላዊ ሐኪም አትሞክርም? ባህላዊ አልለመደም። ሙቀት እዛ ያለው ሙቀት በረሃ ሆኖበታል አሉ። እውነቴን ነው የምነግራችሁ። እያሰብኳት እኮ ነች ነቀዝ የሆነች ልጅ መግማት ነው እንግዲህ። ተሻፍዳለች እንዴ ጃኒ ግን ምን ሆና ነው? ከዚህ በፊት እኮ ለፍዮሪና እኔ እኮ ምን ያኔ ውሸት ነው ብዬ ከራከርላት ነበር እኮ። ለፍዮሪና እኮ እንትን ቀለበት ስታረግ አልነበር እንዴ? ቀለበት ስታረግ እኮ ነበር። ጆን ዳንኤልም እኮ ቤተሰብ አለው እኮ። ጆን ዳንኤልም እኮ ምስኪን እኮ ነው። በሃጫሉ ያለቀሰን እኛም የኦሮሞን አንኖርም እናንተም በአዶኒያስ ታለቅሳላችሁ አልሽ። ያው እንግዲህ ሆቤል ነው እንጂ ተናገርኩት እናንተ ስለገደላችሁ እንገልባችኋለን አይደለም ያልኩት ማለት ነው። የራስሽ ሆቢ ይኖርሻል አይደለ ሄሉ ሲሪየስ የራስሽ ሆቢ ይኖርሻል አይደለ? አዎ ኦሮሞ ሁሌ በአጫሉ እያለቀሰ ስለሆነ ወደ ሰሜን ደግሞ በጣም የሚታወቅ ሰው ቢሞትና እኩል ለኩል ብንተዛዘን ጥሩ ይሆናል ብዬ አስባለሁ። አረ ጋይሶች ምን ይባላል? አሁን ይኸውልሽ ሌላ ነገር መሪ እንደሚከዳሽ ወቂ
መሪ ጨበጠሽ ስትሄጂ ለሰው ልጅ ሞት ስትመኝ የጨበጥሽው መሪ እንደሚከዳሽ ወቂ የረገጥሽው መሬት እንደሚከዳሽ ወቂ ሄለን ግን አውቀሽ ማለት ነው የያዝሽው መሪ የመኪና መሪ እዚህ ጋር እየሰደቡኝ ነው ከኔ ጋር ያሉት ማለት ነው ሄለን አንቺ መሪ ከዳሻላ አንቺ ቆሻሻ ማለት ነው አንቺ ማለት ነው ፕሮፓጋንዳ እየሰራችብሽ ነው ስለሆነ መሪ ከዳሻል የሰው ልጅ ማለት አንቺ ስለዚህ ቲላወራ መጣት ያለሽ አንቺ እናናቅሻል እኮ አንቺ 24 ሰዓት በስተርጅና ቂጥሽን እየቆላሽ ባረቂ ስትታጠቢ የምትይ ሴት እኮ ነሽ ደደብ አህያ ማለት ነው የጨበጥሽው መሪ ከዳሻል አንቺ ደደብ እይ የጆን ዳንኤል ወራት ያለውን ያወራሽ እኮ ያንቺ ልጅ አይተናታል ናይጄሪያ ጢንዚዛ ባሪያ የምትመስል ሰው እንኳን ደንግጦ ወይ ብሎ የማይስማት ልጅ እኮ ናት አንቺ አህያ ማለት ነው የሰው ልጅ የሰው ህፃን ልጅ ኦቲዝም እያልሽ የምታወሪ አንቺ ደደብ አህያ አዶናይ አያቅሽም እናትሽ ሚውት ላርግልሽ የቆንጆ አድርጊ አያቅሽም አዶናይ አድርጌ ልስማሽ ቅር እንዳይልሽ እሺ እየሰሙሽ አዶናይ አይደለም ወጣቶች አያውቁሽም ባሁን ላይ ያሉት ወጣቶች አያውቁሽም አንቺ ደደብ አህያ ማለት ነው እይ የትግራይ እናት እንድታለቅስ የተመኘሽ ማለት ነው እናትሽ ድንጋይ ትብላ አንቺ ታለቅሻለሽ አንቺ ታለቅሻለሽ እናትሽ መርዝ ትብላና ማለት ነው መሪ ይከዳሻል ላዶናይ የተመኘሽ ማለት ነው አንቺ ትላም ሸርሙ እኔ ላዶናይ ለምን አንቺ ከፈለሽ ማለት ነው እናት ሻፈት ሌላ የለሽ ጠንቋይ ልጅ ተስፋ አድርገሽው ነበር በሱ ነው ነፃ ምትወጡ ተብለሽ ነው አንቺ በአደባባይ ተናገርሽ አግድማ አደግ ደጋፊው ነበርኩ አልሽ ስለደገፍሽ ነው ዛሬ እንዲገደል ሳምንቱን ሙሉ ያዙ ይልቀቁኝ ትግራይ እናት ማልቀስ አለባት የኦሮሞ እናት አጫሉ እንዴሳን አታ እንዳለቀሰች የትግራይ እናት ማልቀስ አለባት እስከ ሰኞ ጠብቁ እኔ እስከ ሰኞ አላልኩም ሄሉ ሲሆን እስከ ሰኞ ጠብቁኝ አዶናይ 1 ሚሊዮን ብር አይደለም 10 ሚሊዮን ብር ከፍዬ አስገድለዋለሁ እስከ ሰኞ ጠብቁኝ እያለች ነበር አሁን ደግሞ አላልኩም ትላለች አንቺ ስትናገር ይላንቺ ይኸውልሽ ቪዲዮ አለ ታች የሚሰማው ሰው ቤትዬ አከራካሪ ከሆነ ቪዲዮ ማምጣላችኋለሁ ቪዲዮ ማምጣት ነው እኔ እስከ ሰኞ አላልኩም አንዳንድ ሰዎች ይጨምራሉ ይቀንሳሉ ዝም ብዬ ስሰማ አንተን እንዳይመስልሽ ቤቲ አርፈሽ ተቀመጪ ስቶፕ አስፈላጊ ከሆነ ነው አይደለም ይኸውልሽ ምን አለ መሰለሽ ይኸውልሽ ሄለን እኔም እኮ ማለት ነው አንቺ ልክ በዚህ በኩል ሰዎች እንዳሉሽ በኔ በኩልም ሰዎች ሊኖሩ ይችላሉ እስከ ሰኞ ብላ ስታውጭ ለምን ዝም ብለሽ ትሰሚያለሽ የሚለኝ ሰው እኮ ይኖራል እኮ አስተርሽኝ ሞት አውጀሽበታል አንቺ እኮ ጆኖሳይድ አውጀሽበታል ላኩት ኢንሳይደሮች ላኩት የወርቄን በአዶናይ ማለት ነው ነገር ምንም ከጨመረችበት እዚሁ ህዝብ ይሰማላታል አዶናይ ላይ ማለት ነው አንቺ ጆኖሳይድ አውጀሽበታል በልጅ ላይ ማለት ነው የሆነ ብሔር ውስጥ አስከበተሽ አንቺ ከትግራይ ወጣ ኢትዮጵያ ውስጥ የፈለገበት ቦታ ላይ ተንቀሳቅሶ መስራት አይችልም አንቺ ሌላ ሀገር ቁጭ ብለሽ ከትግራይ መጥቶ መስራት አይችልም አንቺ ነሽ ቦታ የምትወስኝለት አንቺ ነሽ የምትፈቅጂለት እዛች ሀገር ላይ መንግስት አለ አይደል አትስራ እኮ አላለው አልከለከለም የፈለገበት ሀገር ወንጀል እስካልሰራ ድረስ ተንቀሳቅሶ የመስራት ይሄ ልጅ መብት አለው አንቺ ልትከለኪው አቺም በብሔሩ ማለት ነው ሲቀጥል አንቺ ወላድ ነሽ ልጅ አለሽ እስቲል ካሁን በኋላ መውለድ ባቲና ብታርጪ ነገ ልጆችሽ ምን አይነት ልጅ እንደሚወልዱ አይታወቅም የጆን ዳንኤል ልጅ በወራት ውስጥ ያለ ነው ኦቲዝም ነው ባይነሽ አላየሽም ልጅ ኦቲዝም ነው ብላ እናቲቱ ሚዲያ ላይ አልወጣችም የሰው ህፃን ልጅ ኦቲዝም ነው እያልሽ የሁለቱም ያመኛል እናት ነኝ የሰው ህፃን ኦቲዝም ነው ስትይ አቤት በአንቺ ቤት ፕሮፓጋንዳ ሰርተሽ ሞተሽ ጠያቂዋ ግን ይመቻት ያዘንሽለት መስሎሽ ገብቶሻል ያዘንሽለት መስሎሽ በአዶናይ ላይ አንቺ ሳዝነሽ ነው ነበር አንቺ አዝነሽ ነው እኔ በትክክል ይኸውልሽ ቤቲ አሁን አንቺ በተናገርሽው ማለት ነው እኮ የእናቱ ኩያ ነው የምትይኝ ይኸውልሽ ቤቲ አዶናይ አንቺ ሳማሽ ሞርቴ አንቺ ነገር አትናገሪ የምትፈልጊው መርዝ ማለት ነው ተፍተሻል ጨርሰሻል እስከሚበቃሽ ተናግረሻል እኔና አንቺ በደንብ እንታወቃለን ይኸውልሽ በደንብ ነው የምንታወቀው
ዋጋ የሚያስከፍልሽን ነገር አትናገሪ። እኛ አጫሉ ምናምን ብለሻል አይደለ? በደንብ ነው ማቀስ ነው ፕሮፌሰር ነው የሚያሞግሰው። የትኛው አርቲስት ነው አዶናይ የሚያሞግሰው? እቺ ደግሞ አንድ ደግሞ ጅል አለች። ያ እየተከተልሽ ውርደትሽና ቅሌትሽን አታምጭብን። ገዛ ለስሙ የዓለም ሁለተኛ ቆንጆ ያ እዛ ወርልድ ሚስስ ወርልድ ላይ ሁለተኛ። እንግዲህ እቺ ልጅም ምንም በማታውቀው ነገር ከአዶናይ ጋር ስለታየሽ ብቻ ነው የምትሰደበው። በጣም ነው የሚያሳዝነው። እቺ ልጅ አሁን ከሲቲ ወርደሽ ቲክቶክ ላይ አይ ሀሴት ሴት ልጅ አትመታም። 4 ነጥብ። ሴት ልጅ ጫፉ አይነካም። በቃ ሴት ልጅን አትመታም። በቃ መምታት ወንድ ኮንክ ጀግና ኮንክ ወንድን መታ። ተደባደብ ከወንድ ሴት ልጅን አትመታም። ምላስ ምናምን ልትሰድባት ትችላለህ። አለቀ። ግን መምታት ሴት ልጅ በተአምር ማለት ጃኒ ለመጀመሪያ ጊዜ ትናንት ነው የገባችው ከተጣሉ በኋላ ያን ነገር ሀፕን ካደረገ በኋላ ጃኒ ትናንት ነው ላይቭ የገባችው ከዮኒ ማኛ ጋር ያወሩ ነው። እስቲ እንስማቸው። እግዚአብሔር ምስክሬ ነው የምልሽ ሴት ልጅን ጫፍ ነክቻለሁ። ጫፍ የሴትን ልጅ ነክ እግዚአብሔር ምስክሬ በቃ። እና አደራ ሴትን የምትመቱ ሰዎች ካላችሁ፣ አንዳንድ ደግሞ ፋርሸቶች ዮኒ ማኛ እንግዲህ እኔ በህይወቴ ሴት ልጅ መትቼ አላውቅም፣ ሴት ልጅ መመታት የለባትም እያለ ነው። ከዚህ በፊት ደግሞ ያለውን ቪዲዮ አለና አይተነው እንምጣ። አቃለው ስትል ዘንጠለ ቁጭ አርጋት ምንም ማታ ሞራሏን ሰባብራ ምን አባቷን ማታመጣ ስብርብር አርገ ሞራሏን ታስቀምጣላል። ምንም ነገር መፍራት የሌለብህ በህይወት ያነ ሴትን መፍራት የለ። አቃለው ስትል ዘንጠለ ቁጭ አርጋት ምንም ማታ ሞራሏን ሰባብራ አሬኒ ማኛ ይላል ስብርብር አርገ ሞራሏን ታስቀምጣላል። በዚህ ሰዓት እንግዲህ ጋይሶች ለኮሜዲያን እሸቱ ትልቅ ተቃውሞ እየደረሰው ነው የሚገኘው። እስቲ እንየው። ድጋሚ እየሰቀልነው ነው ኢየሱስ ክርስቶስ። እዚህ ጋር ታለቅሳለህ ክርስቶስን ድጋሚ ሊሰቅሉት ብለህ፣ አንተ ግን ድጋሚ ልበላል ነው። በጣም ስልጣኔው በዛብሽ መሰለኝ። አንዴ ኮሜዲያን ትሆኛለሽ፣ አንዴ አማካሪ ትሆኛለሽ፣ አንዴ የዕጣ ተጫዋች ትሆኛለሽ፣ አንዴ ቤተ እምነት ውስጥ ትገቢና ገዳም ታስገነቢያለሽ፣ አንዴ የራሴ ከተማ ትያለሽ ምናምን። በጣም ወጥረገሽ። እሺ ትንሽ ተረጋጊ። እንዲህ አልሽ እንዲህ በቃ ቆላ። እሺዬ አሁን ባለፈው ምን አልክ? ካናዳ ሰው ልካለው ብለህ አስበልቻ ይቅርታ አልክ። ያ ካናዳ በነፃ ነው ምናምን የሚሉ ብቻ ካን ሰው ጋር ተጣምረህ ሲሸቅል ነበረ። ከዛ እኔ የለሁበት ምናምን አልክ። አሁን ደግሞ ኤአይ አሰልጥኜ እገባለሁ አልክ። አስቀና እንደ እነሱ ገቢ ታስሬ ቦታም ያዋጣኛል ብለህ ነው መሰለኝ እሸቱ። እና ከዛ ደግሞ አንድ የሀገር ልጅ ይዘህ መጥተሃል። የአዳማ ልጅ ናቲ የሚባል አርቲስት ነው ምናምን። የአዳማን ህዝብ አታሰደቡት። የአዳማ ህዝብ ትልቅ ህዝብ ነው ያለው። እሸቱ ወይስ የፕራዳዋ ዕዳ አለብኝ ብለሃል። እሱንም ደርሶብህ ሊሆን ይችላል፣ ግን በእኛ ህዝብ አይደለም እንዴ። ልጅን እኮ ቴሌቪዥን አላሳየውም ብለህ እኮ አንተ የህፃናት ፕሮግራም ዶንክ ቲዩብ ላይ እኮ የለቀቀ ሰው ነህ እኮ። ያንተ ልጅ ቴሌቪዥን አያይም፣ የኛ ልጅ አይቶ እንዲጀዝቡ ፈልገህ ነው ማለት ነው። ጀዝባ አንተ እሸቱ። እና በጣም ወጥ እየረገጥክ ነው። የገጠሬነት ፈጦ እየወጣ ነው። ሰው ስቆ ስለሳቀለ ሞኝ ነው ማለት አይደለም። ገባ? ሰው እንደ መዝናኛ አይቶ ነው ሲከተል የነበረው። ገባ? አሁን አንተ ነቄ ብለሽ በቃ ስልጥን ብለሽ በዚህ ብለሽ እየመጣሽ ነው። እሸቱ በህገ ወጥ የሰዎች ዝውውር ላይ ጭራሽ ከስራው ይተዋል ስንል ጭራሽ በውድ የሚከፈሉ የማስታወቂያ ባለሙያዎችን እየተቀጠረ እኔ ጋር የኤአይ ስልጠና ካልሰለጠናችሁ ወደ ውጭ ሀገር ለመሄድ አቅሙ የላችሁም፣ ደላላ ይበላችኋል። ኤአይና ወደ ውጭ ሀገር መሄድ ምን አገናኘው? አንድ ሰው እኔ ጋር ካልሰለጠነ ደላላ ያጭበረብራችሁ። አንተ አልነበርክ እንዴ ደላላ እየሆንክ የነበረው? ይሄ ደግሞ ማነው ማስታወቂያ ባለሙያው? ናታን ጌታቸው። አንተ ሀብታም ሴት ጠብሰህ አግብተሃል አልተባለም እንዴ? የብር ችግር አለብህ እንዴ? ወይስ ህብረተሰቡን የማጭበርበር ሱስ አለብህ? ወይስ በጣም በውድ ነው እያዋጣችሁ ነው ይሄ ነገር? እሸቱ ጭራሽ ተጣፍጦት ማለት ነው። ጭራሽ አሁን ምን እያለ ነው? እኔ ጋር የኤአይ ስልጠና ያልሰለጠኑ ሰዎች ወደ ውጭ ሀገር ለመሄድ ይቸገራሉ። የኤአይ አንተ አንደርስታንድ አድርገዋል? ኤአይ ማለት ምን ማለት ነው? አንተ ወይ ሶፍትዌሩን የምታስተምረው ኮዱን እበት። በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሬ ነው የምላችሁ። ችግር አለ እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻት ጂፒቲ ይህን አፕሊኬሽን ብናወርድ ችግሩ ምንድነው ብላችሁ ጠይቁ። ችግሩም እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት
ኢንፎርሜሽን ወይም ደግሞ የእናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እዚህ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻት ጂፒቲ ጠይቁ። እንግዲህ ጋይሶች ይሄን አፕሊኬሽን አዶናይ በቅርቡ እያስተዋወቀው ነበርና ስለዚህ አፕሊኬሽን ነው የሚያወራው። እስቲ እውነት ነው አይደለም አንድ ላይ የምናየው ይሆናል። ነው አንተ አስገባሽው? አንቺ ስሚኝ፣ ማን አስገባኛ? አይመለከትሽም። ሳሮን አውሪኝ። ስሚኝ፣ ለስራት ይወርቅ። አንቺ ስሚኝ፣ ቅጥሽ ወደዋለሁ እኔ ታውቂዋለሽ። ወጣች። በቃ አንቺ ውጭ፣ አንቺ አረጊት ነሽ፣ አርጅተሻል። አይ ጂጂ ይፈራው ደግሞ ይፈራው። ሰላም ማን የት ሀገር ሰው ነው? ሞጣ ይላል። አጋዚ ናት፣ ትግሬ ናት። አጋዚ ነች። እኔ ኢትዮጵያዊ ነኝ። አይ እሱ ትግሬ ሲሸነፍ ነው ኢትዮጵያ የምትል። ትግሬ እንዳትሆኝ አጋዚ ነኝ። በጣም ትግሬ ይመቸኝ። እኔ አጋዚ ነው የሚመቸኝ። ትግሬ ላይ ይወጣ ጮማ ራስ ይመቻት። ደፋር ማነስ ይሆነው የሌሊ ሞዳፈጥ ሞልፋጣ ትግሬ ይመቸኝ ይላል እንዴ? የግሬ ልጅ እኮ ነኝ። ማን መስዬ ነው? ክርስትናውን ላንተ በቃ ስትመጣ ግድ ይላል። ሰምታችኋል? ድገሚያት። ችግር የለውም። ክርስትናው ሴት ከሆነችም ለሚስት ወንድ ከሆነም ላንተ በቃ አንቀባሬ ነው ማሳደግልሽ። በቃ ዘግተሻል ፋይል። የጃኒ ልጅ የክርስትና አባቱ ዮኒ ማኛ ነው ተብሏል። እንግዲህ ጋይሶች የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።